ሰላም ጤና ይስጥልኝ እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እንጅን ነኝ ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው በዚህ ቻናሌ ላይ እንግዲህ ስለተለያዩ የውጭ ሀገር ህይወቶች ወደ ውጭ ሀገር በህጋዊ መንገዶች እንድመጣት እንደምንችል ቪዛ ፕሮሰሶች እንዴት ማድረግ እንዳለብን ከውጭ ሀገር ከመጣታችን በፊት ቅድመ ዝግጅት ምን ማድረግ እንዳለብን እንግዲህ የተለያዩ ሀሳቦችን ያነሳን የምንወያይበትና የምንነጋገርበት ነው በዚህ አጋጣሚ እንግዲህ የቻናሌ ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛችኋለሁ። ኢንጂን ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛሬ እንግዲህ ይዤላችሁ የመጣሁት ምንድነው በብዙዎቻችሁ ጥያቄዎች መሰረት የትኛው ሀገር ብንሄድ ጥሩ ነው የሚል እንግዲህ ያው ብዙ ጊዜ ይሄ ጥያቄ ይደርሰኛል እና እንግዲህ ዛሬም ያው ይሄንን ቪዲዮ ይዤላችሁ መጥቻለሁኝ መልስ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩ ዘንድ ጋብዛችኋለሁ። ብዙዎቻችን ምንድነው እኛ አስበን አልመን የምንወጣው ህይወትና ያው እዛ ሀገር ላይ ስንደርስ የምናገኘው ህይወት እንግዲህ ለብዙዎቻችን የተለያየ ነው ማለት ነው። እንግዲህ ያው ህይወትን ኦር ላይፍን እኛ እንዳሰብነው እኛ እንዳቀርነው እኛ ፕላን እንዳደረግነው ያው አናገኘውም ማለት ነው። ያው ስንው በምንወጣበት ጊዜ እናም እንግዲህ ምንድነው እኛ ካላሰብነው እኛ ያው ፕላን ካደረግነው ህይወት ጋር ነው ማለት ነው ብዙዎቻችን መተን ወደ ውጭ ሀገር ህይወት ብለን ያው የምንኖረው ማለት ነው። እኔ እንግዲህ የሄድኩበት ሀገር ለኔ ሊስማማኝ ይችላል ለኔ እንግዲህ ልወደው ይችላል ሌላ ሰውን ግን አድቫይስ ማድረጉ ያው በጥዙም ለኔ አይታየኝም ማለት ነው። ያው ብዙዎቻችሁ እንግዲህ ያው ብዙዎቻችሁ ትጠይቁኛላችሁ ጥያቄ እንጂ የትኛው ሀገር ይሻላል እና እኔም ብዙ ጊዜ ያው መልስላችሁ መልስ ምንድነው እኔ ለኔ የተስማማኝ ሀገር ለእናንተም ይስማማል ማለት አይደለም። ምክንያቱም እኔ የምፈልገው ነገር እና እናንተ የምትፈልጉት ነገር የተለያየ ነው ማለት ነው። እና እንግዲህ ለአንዱ የተስማማው ሀገር ለአንዱ ላይስማማው ይችላል ማለት ነው። ሌላው ደግሞ ምንድነው ሁሉም የየራሱ እድልና ቻንስ አለው እና ሀገርነቱም ብቻ ሳይሆን እዛ ሀገር ላይ ሄዶ ለአንድ ሰው ስራ ተስተካክሎለት ኦር ተስማምቶት ጥሩ ህይወት እንግዲህ ሊኖር ይችላል። ለሌላው ደግሞ ስራ ሳይስተካከልለት ጥሩ ህይወት ላይኖር ይችላል እና ባይዘዌ ይሄንን ነገር ያው እንግዲህ እንደ ፎርቹን እንደ እድላችሁ ነው ብዬ የማስበው እንጂ አንድ ሰው እዛ ሀገር ላይ ሄዶ ስለተስማማው ስለሆነለት ህይወት ስለተሳካለት ለኔም ይሆናል ማለት አይደለም። እና ያው እንግዲህ ብዙዎቻችሁ በምትጠይቁኝ ጊዜ መልስላችሁ መልስ ብዙ ጊዜ ምንድነው ለኔ ተስማማኝ ለእናንተ ላይ ተስማማ ይችላል እያልኩኝ የምለው የዛ ነው። እና ደግሞ ምንድነው አንዳንድ ሰዎች እንዲህ ይሄ ሀገር እኮ ጥሩ አይደለም ይሄ ሀገር እኮ መጥፎ ነው የሚሉም እንግዲህ አንዳንድ ሰዎች ማስተያየቶች አሉ። እንግዲህ ለነዛ ሰዎች ያ ሀገር መጥፎ ከሆነ ወይም ስላልተስማማቸው ለእናንተ የማይስማማችሁ ማለት አይደለም። ያው እንግዲህ እዚህ ጋር እንደምገልጽላችሁ ህይወት እንግዲህ ያው እንደ ላካችሁና እንደ ቻንሳችሁ ነው እንደ ፎርቹናችሁ ነው እንደናንተ ፎርቹን ማለት ነው። እና ለዛ ሰው ስላልተስማማው ለእናንተ የማይስማማችሁ ማለት አይደለም። ያ ሰው የራሱ የሆነ እድል አለው እናንተ ደግሞ የራሳችሁ የሆነ እድል አላችሁ። እና እንግዲህ ያው እኔ ያለሁበት እኔ ተስማማኝ አገር የወደድኩበት እናንተ ይሆናል ብዬም ያው አላችሁ ማለት ነው። እና ምክንያቱም ያው እናንተ የምትፈልጉት ነገር የእናንተ ፎርቹን የእናንተ እድልና የኔ እድል ያው የተለያየ ስለሆነ ማለት ነው። የምንፈልጋቸውን የምናስባቸው ያው የሁሉም ሰው ምኞት ሀሳብ ፍላጎት የተለያየ ስለሆነ እንግዲህ አንዱ የተስማማው ሀገር ለአንዱ ላይ ስማማው ይችላል ማለት ነው። ኢንጂን ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ እኮ ሀገር ጥሩ አይደለም ከሌ ብሎኛል እንደዚህ እኮ ሀገር አሪፍ አይደለም ብሎኛል እኮ ምናምን የሚሏችሁን ነገር ያው
ለነሱ ስላልተስማማ ለእናንተም አይስማማል ማለት አይደለም እና ሄዳችሁ ሞክራችሁ ማየት ያው ሁሉንም ሀገር የእናንተ እንግዲህ ፋንታ ነው ብዬ እላለሁኝ። ያው እንግዲህ ብዙ ሰው ስለሚጠየቀኝ ነው በዚህ ላይ እንግዲህ ዛሬ ይሄንን ርዕስ ይዤላችሁ የመጣሁት። እንግዲህ በዚህ አጋጣሚ ደግሞ ሌሎችም እንደዚህ አንዳንድ ነገሮች ማወቅ የምትፈልጉት ስለ ውጭ ሀገር ጉዳዮች ነገሮች ያው ኮሜንት አድርጉልኝ። እኔም እንግዲህ አስተያየቶቻችሁን እያየሁኝ እንደዚህ ቪዲዮ ይዤላችሁ ቀርባለሁኝ ማለት ነው። እንግዲህ ሁላችሁም እስከ ቪዲዮ መጨረሻ ድረስ ተከታተላችሁኝ ከልብ አመሰግናለሁኝ። እንግዲህ በድጋሚ ቻናሌን ሰብስክራይብ በማድረግ ቪዲዮዎቼን ደግሞ ላይክ በማድረግ እናንተ እንደተጠቀማችሁ እናንተ እንደምታዩዋቸው ቪዲዮዎቹን ሌላም ሰዎች ጋር ደግሞ እንደናንተ የሚፈልግ ስለ ውጭ ሀገር ህይወት ማወቅ ለሚፈልግ ሰው እንዲደርስ ቪዲዮዎቼን ደግሞ ላይክ ታደርጉ ዘንድ ጠይቃችኋለሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው ባይ ባይ።